ኧረ ዶክተር ዶክተሮች በእናታችሁ ኑ እንዴ! ፍልፍሉ አቤት እንዴ! አንተ ነህ? ምን ነው? ምን ሆነህ ነው? እርሶ እዚህ ተቀጥረው ነው እንዴ? እንዴት? አይ ባለፈው ለጋሽ ተፈሪ ጊዜ ስመጣ እዚህ ተኝተው ነበር። ምን ላድርግ ግን አንተንም ምን ሆነህ ነው? አንድ ጥጋበኛ ሹፌር መሀል አስፋልት የቆምኩበት ላይ መጡ ገጨኝ። እውነትህን ነው? ነገሩ አንተ ሁልጊዜ አያለሁ፣ ወይ ዳራ ትወጣ ወይ ታርጋ ታወጣ። ሲያንስ ነው። እርሶ ብለው ነው? እኔ እንኳን ከመሰላለሁ ወድቄ ነው። ባይወድቁ ነበር የሚገርመኝ። እንዴት? ሁሌ ከሰው እኩል ለመታየት ብለው ከጣራ ጣሪያ እንደ ርግብ ሲዘሉ እሰይ ይበሉት። አንተ እንከባበር እሺ? እርሶ የሚከበሩ እሺ? ኧረ ተወኝ። ምንድን ነው ልትሰድበኝ ነው እንደ የመጣው? ኤልፎራ ዶክተር ሾላ ዶክተር ዶክተር ምንድን ነው? ኧረ እየሰደበኝ ነው። ማን ነው? ይሄ ነው የመኪና ጥራት ውርጋት። ተኝቶ የለ እንዲሱ የማስመሰል ምኝታ ነዋ። ኧረ ዶክተር ዶክተሮች በእናታችሁ ኑ እንዴ! ፍልፍሉ አቤት እንዴ! አንተ ነህ? ምን ነው? ምን ሆነህ ነው? እርሶ እዚህ ተቀጥረው ነው እንዴ? እንዴት? አይ ባለፈው ለጋሽ ተፈሪ ጊዜ ስመጣ እዚህ ተኝተው ነበር። ምን ላድርግ ግን አንተንም ምን ሆነህ ነው? አንድ ጥጋበኛ ሹፌር መሀል አስፋልት የቆምኩበት ላይ መጡ ገጨኝ። እውነትህን ነው? ነገሩ አንተ ሁልጊዜ አያለሁ፣ ወይ ዳራ ትወጣ ወይ ታርጋ ታወጣ። ሲያንስ ነው። እርሶ ብለው ነው? እኔ እንኳን ከመሰላለሁ ወድቄ ነው። ባይወድቁ ነበር የሚገርመኝ። እንዴት? ሁሌ ከሰው እኩል ለመታየት ብለው ከጣራ ጣሪያ እንደ ርግብ ሲዘሉ እሰይ ይበሉት። አንተ እንከባበር እሺ? እርሶ የሚከበሩ እሺ? ኧረ ተወኝ። ምንድን ነው? ልትሰድበኝ ነው እንደ የመጣው? ኤልፎራ ዶክተር ሾላ ዶክተር ዶክተር ምንድን ነው? ኧረ እየሰደበኝ ነው። ማን ነው? ይሄ ነው የመኪና ጥራት ውርጋት። ተኝቶ የለ እንዲሱ የማስመሰል ምኝታ ነዋ። ማን ነበር ያልከኝ ስምህን? ዛዙ። እግርህን አወርደው። በስነ ስርዓት ተቀመጥ። ሰብሰብ ብለህ ተቀመጥ። እግርህን አወርደው። ሌሎች ቦታዎች ግን ይቻላል እኮ። ሌላ ቦታ የጋጠ ወጦች ከሆነ የአንበርብር ፖድካስት ጋጠ ወጥ መጠራቀሚያ መሰለህ? ሰብሰብ ብለህ ቀጥ ብለህ ቁጭ በል። እሺ ልቁም ወይ? ክብር ኑሮ ተቀመጥ። መጀመሪያ እሱ ነው የሚቀድመው። ከዝናም ከምንም ከኔ በላይ የሚታወቅ ሰው የለም በነገራችን ላይ። እኔም አልተመጻደቅኩ እንኳን አንተ። አዎ። እና ደግሞ ጸጉርህና አይንህ የሶላቶ ነው የሚመስለው። ተዳቅልሃል? ጥያቄ ግን የሎትም እንዴ? ተዳቅልሃል ወይ? የምጠይቅህን መልስ። ይሄ ሚዲያ ነው። አዎ አዎ አዎ። በቃ ተዳቅያለሁ። ክልስ ነኝ። አዎ አይኖ ሃህ ያስታውቃል። ጥሩ፣ ወደ ህዝብ ጥያቄ አመራለሁ። የመጀመሪያው ጥያቄ 14ኛ ሚስቱን ፈቷል። ጽፈው ነው እኮ የሰጡኝ። አንተ እውነት ነው የሚባለው? የሚባል ጭምጭምታ ወሬ አለ። አጥርተህ ንገረን ይላል። አንተ እውነት ነው? ምንድነው የመጣሁበት ፕሮግራም? 14 ሚስት አግብተህ ፈተህ ነው በዚህ እድሜ? ምን አገባ? ምን አይነት ጥያቄ ነው እንዴ? በቃ ይሄ ትንሽ አለመስማማት ነው። ሌላ የስራ ጥያቄ አይደለም እንዴ? አለመስማማት ወይስ ጥጋብ? ዝናው አፋነነህ? አፋነህ ነው? እንደዛ አይደለም። በዚህ እድሜ ወሬ ነው ወሬ ነው። አዎ ወደ ስራ ጥያቄ ምናምን እንግባ። አማረህ ጨርቄን ማቄን ብለው በቃ እንዲወጡ ነው የምታደርጋቸው አሉ። አይደለም በቃ ይሄ ይገርማል። እሷ ነች